ተመልከቱት መጽሐፍ ቅዱስ ሲናገር በወንጌል ውስጥ የእግዚአብሔር ጽድቅ አለ የተገለጠ መሞከር አያስፈልገንም እንዲሆን ለማድረግ ጳውሎስ በልስጥራ እየሰበከ እግሮቹ ሽባ የሆነ ሰው ነበረ ከተወለደ ተራምዶ አያውቅም ተቀምጦም እየሰማ ነበር ጳውሎስም የክርስቶስ ኢየሱስን ወንጌል ሰበከ መጽሐፍ ቅዱስም ሲናገር ሰውየው የመፈወስ እምነት እንዳለውም ተመለከተ ወደ ሰውየውም ዞሮ እንዲህ አለው አንተ ሰው ተነስ ዋው 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 ታውቃላችሁ ያንን ወጣት ሆኜ ሳነብ መጽሐፍ ቅዱስን ሳነብ ጮኩኝ ክብር ሃሌሉያ በጣም ተነሳሳ ያ ሰው ተነሳ ጳውሎስ እያሰበ አልነበረም ምን ሆኗል አጥንቶቹ ላይ ጡንቻዎቹ አጥንቶቹ ምን ሆነዋል እያለ እያሰበ አልነበረም በፍጹም ተራምዶ አያውቅም ከተወለደ ጀምሮ ነገር ግን የእግዚአብሔር ቃል አንድ ለየት ያለ ነገር አለው የተፈጠርነው በቃሉ ነው በመጀመሪያ ቃል ነበረ ዓለምም የተሰራው በቃሉ ነበር አይደለ ቃሉ ነው ዓለምን የሰራው የእግዚአብሔር ቃል በመጀመሪያ የነበረው ሁሉን ነገር ፈጠረ ሁሉን ነገር ሰራ ዓለም ሁሉ የተሰራው በእርሱ ነው ስለዚህ ይህ ቃሉ ሁሉን ነገር የፈጠረው ይችላል ያንን ጡንቻ መጠገን ያንን አጥንት መጠገን ምን እንደሚያደርግ አትነግሩትም እርሱ ምን ማድረግ እንዳለበት ያውቃል ለዛ ሰው አለው ተነስ ቃሉ ከሰው በፊት የነበረው ሁሉን ነገር የሰራው የሰውየውን እግሮች አስተካከለ ወዲያውኑ የእግዚአብሔር ቃል ለአንድ ሰው ንገረው የእግዚአብሔር ቃል ወዲያውኑ ይሰራል ወዲያውኑ ይህንን ባብራራላችሁ ደስ ይለኛል ማወቅ አለባችሁ የእግዚአብሔር ቃል ወዲያው ይሰራል ወዲያው የእግዚአብሔርን ቃል ማካፈል ስንጀምር ቃሉን መናገር ስንጀምር እኛ እየሰራን ያለነው በዛው ሞገድ ነው በዚያን ጊዜ የእግዚአብሔር ቃል ከመንፈሳችን ጋር አንድ ላይ ሲሄድ ለዚህ ነው የሚለው እምነት አስፈላጊ ነው ምክንያቱም ከእምነት ጋር ከእግዚአብሔር ሐሳብና አስተሳሰብ ጋር አንድ ላይ ትሄዳላችሁ በዛን ጊዜ እምነት አንድ ያደርጋችኋል ምክንያቱም የማይታየው ማየት ትጀምራላችሁ እምነት እንድታዩ ያደርጋችኋል አስቡ ይሄንን ለዛ ሰው እንዲህ አለ ተነስ ሰውየው የሚፈወስበት እምነት እንዳለው አየ ምን ማለት ነው የዛ ሰው መንፈስ ከቃሉ ጋር አብሮ እየሄደ ነበር ያንን ነው እየሰማ የነበረው እንዲህ ማለት ተነስ ሲል መጽሐፍ ቅዱስ ሲናገር ሰውየው ተነሳ ተፈወሰ እንዴት ነው የሆነው ያ ነው የእግዚአብሔር ቃል ተአምራዊ የሆነው ኃይል መናብራራው አይደለም ዓለምን ሁሉ ፈጥሯል ሁሉም ነገር የተፈጠረው በእርሱ ነው ደሞ ገምቱ ያ ቃል ሁሉን ነገር የሰራ መጽሐፍ ቅዱስ ሲናገር ስጋ ሆነ ቃሉ ስጋ ሆነ በመካከላችንም አደረ ያ ነው ኢየሱስ ቃልም ስጋ ሆነ ቃልም ይህም እግዚአብሔር ነው ስጋ ሆነ እየተረዳችሁ ነው ያ ነው በልቤ ያለ ቃል ወደኔ ሲመጣ እንደ ቃል ነው ወደኔ ሲገባ እንደ ቃል ነው በኔ ሲኖር ግን እንደ እግዚአብሔር ነው